ሃይ እንዴት ናችሁ? ራሄል ነኝ። ዌልካም ባክ ቱ አናዘር ኤፒሶድ። በዛሬም እንደተለመደው እንግዲህ ዞር ዞር እያለን አዲስ አበባ ውስጥ የተለያየ ቦታዎች እናያለን። የዛሬው ቦታ በጣም በቃ እድሜ ጠገብነቱ እንዴት ደስ እንደሚል ያው ግራውንድ ቴኒስም መጫወት ትችላላችሁ። ጫካነቱ እዩት እንዴት እንደሚያምር ማለት ነው። በጣም እድሜው ረጅም እንደሆነ ሰምቻለሁኝ። ይህ ቦታ በፊት ላይ እንዳሁኑ ፍሬንድሺፕ ፓርክ ምናምን ቶታሊ የሰርገኞችን ሳይቆጣጠር በፊት ማለት ነው እዚህ ነበረ የብዙ የሰርግ ፎቶዎች የሚነሱት። ዛሬ ላይ እንኳን እንደምታውቁት በቃ አብዛኛው እንዳለ ፍሬንድሺፕ ፓርክ ነው በብዛት የምታገኙት ማለት ነው። በፊት ላይ ግን አይ ሆፕ እናንተም ለሰርግ መታችሁ የምታውቁ ይመስለኛል። የሰርግ ቦታዎች የመስክ ፎቶ የሚባሉት ከአዳራሽ በፊት ነገር ያሉ ፎቶዎች የሚነሱት አብዛኞቹ እዛ ነበሩ። ይህንን ሰው የምታውቁ አፋልጉኝ። በዚህ አጋጣሚ ምንም አይነት ዲስክሪፕሽን የለውም። ማንም እዛ ውስጥ ያለ ሰው ሊነግረኝ አልቻለም። ግን በቃ ተፈጥሮ የምትወዱ ከሆነ የድሮ ይሄ በጣም እድሜያቸው ረጅም የሆነ ኦልድ የሆኑ አይነት ዛፎችን እጽዋትን ማየት የምትፈልጉ ከሆነ ይሄ ቦታ በጣም ለእናንተ ነው ማለት ነው። አይ ሆፕ እስካሁን ገምታችሁታል ወይም እዛ ሰፈር ያላችሁ ሰዎች ታውቁታላችሁ። ሶ ቦታው አዲሱ ገበያ ሸገር ፓርክ ይባላል ማለት ነው። እና እዩት እንግዲህ እኔ ራሴ በጣም ተደምሜ በቃ እንደዚህ ዞር ዞር እያልኩ ነበረ እላችኋለሁ። በጣም ብዙ እንትኖች አሉት፣ መንገዶች አሉት ውስጥ ለውስጥ ራሱ ማለት ነው። እና በቃ ወደ አንዱ ጋር ስትታጠፉ ወደ አንዱ ጋር ስትሄዱ ምናምን በጣም ነው ደስ የሚለው። ዛፉ፣ የወፎቹ ድምጽ፣ ጸጥታው፣ የዛፎቹ ምንድነው ሽውሽውታ ነው የሚባለው አይደል? እሱ ነገር በጣም ደስ ይላል። ግን አንድ ነገር የምመክራችሁ ነገር ስፔሻሊ ሴቶች ብቻችሁን ባትመጡ ጥሩ ነው። ላይክ በጣም ጥቅጥቅ ያለ ጫካ ነገር ነው የሚመስለው እና ብዙ ሰው የለም። ስለዚህ ሴፍቲ ፈርስት፣ ብቻችሁን ባትመጡ መክራለሁኝ። ከዛ በቃ የምናቃቸው ማናቃቸው አይነት ተክሎች እያየን ነበረ። እዚህ ጋር ጉሎ ነው አይደለ በአማርኛ የሚባለው፣ ወይም ካስተር የሚሰራበት ኦይል ማለት ነው። ከዛ ማናቃቸውም አይነቶች ነበሩ። በቃ እንደዚህ ጥያቄና መልስ ከጓደኛዬ ጋር እንትን እያልን ነበር፣ እየተጠያየቅን ነበረ። በመለሰ ባልመለሰ ምናምን እያልን እላችኋለሁ። ብቻ ቦታው በጣም ያምራል። እዩት። በቃ እኔ ቃል የለኝም። በጣም ብዙ አይነት ተክሎች እዚህ ውስጥ ነው ያሉት። የማናቃቸው ፍራፍሬዎች ራሱ ነበር። አሁን ይሄ ምን እንደሆነ እኔ ምንም አይዲያው የለኝም። በጣም ተጠግቼ ማየሁትኝ የሚበላ ነገር መስሎ ነበረ። እንደው ግን ስጠይቅ እዛ አንድ ያገኘሁት አትክልተኛ ነበረ። ከዛ ስጠይቀው ምንም የሚበላም አይደለም፣ ለምንም አይጠቅምም፣ ምን እንደሆነም አላውቀውም አለኝ። ግን የሚበላ ነገር አይደለም፣ ጀስት ትራሽ ነገር ነው ያለኝ። ሶ አሁንም እየዞርን ነው እላችኋለሁ። በቃ እንደዚህ ፐብሊክ ፓርክ ሆኖ በዚህ ልክ አረንጓዴ፣ በዚህ ልክ ንጹህ አጋጥሞኝ አያውቅም። በተለይ ደግሞ በቃ በደንብ ስቲል አትክልተኞቹ በደንብ እንደያዙት የሚያስታውቅ አይነት በደንብ የተያዘ፣ ዛፎቹ እድሜያቸው በጣም በቃ እንትን እንደሆነ። ከዛ ኤግዛክትሊ ግን ትንሽ ክፍተት ያየሁትኝ ኢንፎርሜሽን በደንብ የሚነግራችሁ አይነት ሰው የለም። አሁን እዛ የጠየኳት አንድ ልጅ ነበረች። እኔ ራሴ ስራ ከጀመርኩኝ 10 ዓመቴ ሆኖኛል ብላኛለች። ግን መቼ እንደተቋቋመ ኤግዛክትሊ መቼ እንደሆነ ምናምን ነገር የሚነግራችሁ ትክክለኛ ሰው የለም። ያው ጀስት የራሳችሁን አክቲቪቲ ነው ገብታችሁ ማድረግ የምትችሉት። እዚህ ጋር ለፎቶሹት በጣም ያምራል። እንዳያችሁትም የተዘጋጀም ኦልሬዲ ነበረ። የራሳችሁንም ማዘጋጀት ትችላላችሁ። አያችሁት እዛ ጋር አሁን አንድ እንትን ነበረ ለፎቶሹት ኦልሬዲ ሴታፕ የተስተካከለ ነበር። ብዙ ሰውም ፎቶ የሚነሳለ፣ ቁጭ ብሎ ከራሱ ጋር የሚሆናለ፣ መጽሐፍ ለማንበብ ይሆናል። ሳሩ አሁን ላይ ትንሽ ጭቃ ነገር ስላለ ላይ ካፌ ምናምን ነገር ስላለ ሳሩ ላይ ለመቀመጥ ትንሽ ሊያዳግታችሁ ይችላል። ግን በቃ ሌላ ጊዜ በጋ ላይ በደንብ በጋ ቢሆን አንጥፋችሁ ምናምን ብትቀመጡ ይሆናል። እዚህ ጋር በቃ በራስ አይለም
ትንሽ እንትን እያልኩ ነበር እላችኋለሁ። ብቻ በቃ በጣም ነው የሚያምረው። አእምሯችሁን ለማደስ ከከተማ ጫጫታ ሲሰለቻችሁ በቅርብ ርቀት ያው እዛው ከሰፈር ያላችሁ ሰዎች በጣም እድለኞች ናችሁ። ደግሞ መግቢያ 30 ብር ብቻ ነው። ግን መታወቂያ ሳትይዙ እንዳትሄዱ። መታወቂያችሁ ተይዞ ሌላ መግቢያ ባጅ ስለሚሰጣችሁ ማለት ነው። ያለ መታወቂያ መግባት አትችሉም እንጂ በ30 ብር ብቻ ነው። ይህንን የመሰለ አየር የምትወስዱት። የልጅነት ጨዋታ ምናምን እያሰብን ነበር እዚህ ጋር እና በቃ ያላችሁ ከግቢው ስፋት የተነሳ ነው እንደዚህ ቱ ምናምን እያልን አቅጣጫ ራሱ እየለየን የነበረው። ውይ በጣም እኔ ወድጃለሁ። አይዲያ የላችሁም እንዴት እንደወደድኩትኝ። እዩት እስቲ በእናታችሁ በቃ አረንጓዴነቱ እንዴት እንደሚያምር። አሁን ይሄ አዲስ አበባ ነው ቢባል ማን ያምናል? እንደዚህ እድሜ ጠገብ የሆነ ዛፎች፣ እንደዚህ አይነት አረንጓዴ ቦታ በቃ እንደኔ ደግሞ ለከተማ ህይወት ቶሎ ስልችት የሚላችሁ አይነት ሰው ከሆናችሁ ማለት ነው። በጣም ይሄ ጫጫታው ክላክስ ምናምን ይሄ በቃ ከተማ ላይ ያለው አይነት ነገር አለ አይደለ? እና በየጊዜው ራሳችሁን አእምሯችሁን ሪፍሬሽ ማድረግ የምትወዱ አይነት ከሆናችሁ ይሄን ቦታ በጣም እመክራችኋለሁ ማለት ነው። እኔማ በቃ ከዚህ ቤት ማንም የሚያስወጣኝ እያልኩ ነበረ። በጣም በጣም በቃ ያምራል እላችኋለሁ። ሁላችሁም እንድትሄዱ እጋብዛችኋለሁኝ። እና ደግሞ ሰብስክራይብ ያደረጋችሁ ሰዎች በጣም ነው ማመሰግነው። አዳዲስ ቦታ ለማየት እንደዚህ ጓጉታችሁ እዚህ አዲስ አበባ ውስጥ መሆናችሁ በቃ ለማየት የኔን ቻናል የተከታተላችሁ ስለሆነ ከልብ አመሰግናለሁ። ይህንን ቪዲዮ ስታዩ ደግሞ የመጀመሪያችሁ የሆናችሁ ሰዎች ደግሞ ሰብስክራይብ አድርጉና እንደዚህ አይነት ቦታዎችን አብረን ዞር ዞር እያለን እናያለን ማለት ነው። እና ደግሞ እናንተ አካባቢ ሆኖ የወደዳችሁት ቦታም ካለ ደግሞ ወይም ለማየት የምትፈልጉት አይነት ቦታም ካለ ኮመንት ላይ አስቀምጡልኝና ሄጄ ቼክ እንዳደርገው ማለት ነው። እና የዛሬው ቪዲዮ ይሄንን ይመስል ነበረ። አይ ሆፕ ዩ ኢንጆይድ ኢት እና ደግሞ እንደምትመጡ ተስፋ እያደረኩኝ ቻው ላችኋለሁ ማለት ነው። ሲ ዩ ኦን ዘ ኔክስት ዋን ባይ